በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢ በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሐበሻ ገልጸዋል። ስለመደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰረ? ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል በደብዳቤ ማለት ነው። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ህይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። ኦርቶዶክስ ወደ ተፈራራ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። ስለ መደራጀት እያወራን ነበር አይደለም? እሱን ነው እየተነጋገርን የነበረው። በቅድሚያ ግን ዮኒ ሰማዕቷ ለምን ይመስላችኋል ጨለማ ክፍል የታሰሩ? ለምን ይመስላችኋል ከነፍሰ በላ ከአጥፊ ጋር በጣም በሚጨንቅ ሁኔታ የታሰረው? በዛ አይነት ሁኔታ ጊዜውን እያሳለፈ ያለው ለምን ይመስላችኋል? እነ ቀሲስ ዶክተር መዝገቡ ካሳ ከዛን ያክል ክብር ዝቅ ብለው እንደ ተራ ወንበዴ በእስር ቤት የሚጓተቱት ለምን ይመስላችኋል? እውነትን ስለገለጡ አይደለም? በእያንዳንዱ ሁኔታ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ጥቃት በስሙ ስለጠሩ ነው አይደለም? ያንን በልባችሁ አስባችሁታል? ሁልጊዜ ለ3 ቀናት በእውነተኛ እርድ የሚጀመረው ግፋችን የሚጠናቀቅበት መንገድ ሁልጊዜ ያስገርመኛል። ስንት ዙር ነው የምንበላው ወገኖቼ? ስንት ዙር ነው በተመሳሳይ መንገድ የምንሸወደው? እንዴት ነው በእውነተኛ እርድ የጀመረ ነገር በአንድ መምህር ተናገረ አልተናገረ ቡጭቂያ በገመድ ጉተታ እንዴት ይጠናቀቃል? ይሄ ነው ወይ መፍትሄ ብለን ምን ወስደው? ስለ መደራጀት ተነግሮ ሳያልቅ ከምንየው ነው ወደ ሌላው የተሸጋገር ነው? አረነውም እንደዚህ ቅዱስ አጀንዳዎች እንደውም ቢተው ምንም አይደለም። እነዛ እርኩሳን አጀንዳዎችን የተቀበልነው በየትኛው ጫንቃችን ነው? እንዴት ነው እንደዚህ የእውር ድንብር አካሄድ ውስጥ የገባን? እንዴት ልባችን እሺ አለን? ኦርቶዶክስ ተዋሕዶ ቤተክርስቲያን የሚለው ግዙፍ አካል እነዛ የቀደሙ አባቶቻችን በጥንቃቄ ከነሱ ወደኛ ያስተላለፉልን ያቺ ንጽሕት ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ነው ልባችን ላይ እንደዚህ እርክስ አለች? ሁል ጊዜ የሚበላን ውሃ የሚበላን ንፍር ውሃ እንዴት አንድ አይነት ይሆናል? መቼ ነው በቃ ብለን በዛው መንገድ በጀመርነው መንገድ ነገሮቻችንን የምንቀጥለው? ድሉን የምናራምደው እስከ ጥግ ድረስ መቼ ነው የኔ ጥያቄ። ስንተባበር እንደምናስፈራ የተረዱት እኮ ጠላቶቻችን በደንብ ሰርተውብን ምድረ ብላክ ሚሊስት ሰብስቦ እኮ ነው ሲጫወትብን የሚውለው። በገሌ መፋታት መተሳሰር፣ በገሌ ከእስር ቤት መውጣት መግባት ሲያተራምሰን የሚውለው በየፎቶግራፎች የምንለከፍበትን ልክፍት ስለተረዳ ነው እኮ የቤተ ክርስቲያናችንን ምስል ነቅሎ ከልባችን ያረገፈው። መቼ ነው ከግፎቻችን ጋር የምንሆነው? መብሰል ብቻ። ይህንን የለቅሶ ማዕበል ማለት እንችላለን። በአንድ ጊዜ በአንዲት ጀንበር የ28 ሰዎችን ህይወት የቀጠፈ እጅግ አሳዛኝና ለማመን የሚከብድ ሐዘን። አደጋው የደረሰው በደሴና ኮምቦልቻ ከተሞች መካከል ሐረጎ በሚባለው መንገድ ላይ ዛሬ ማለዳ ሲሆን አውቶቡሱ ቁልቁል በግምት 100 ሜትር ጥልቀት ወዳለው ገደል በመግባቱ ነው ይህ ሁሉ እልቂት የተከሰተው። አስቡት፣ ቁልቁል 100 ሜትር ጥልቀት ወዳለው ገደል። በአደጋው በርካቶች ቀላልና ከባድ ጉዳት የደረሰባቸው ሲሆን በህይወት የተረፉትን ወገኖች ወደ ሕክምና ቦታ ለማድረስ አሁንም ከፍተኛ ርብርብ እየተደረገ ይገኛል። ህይወታቸውን ላጡት ነፍስ ይማርልን፣ ለቤተሰቦቻቸው ደግሞ መጽናናትን እመኛለሁ። ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል በደብዳቤ ማለት ነው። እንግዲህ ለሲኖዶሱ በላከው ዝርዝር መረጃም ጉዳዮችን አንስቷል። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ካነሳቸው ጉዳዮች እንግዲህ የቤተክርስቲያን ዶግማና ቀኖናዎችን የመሻር እንደዚሁም የቤተክርስቲያን ንብረቶችን የመዝረፍና ቤተክርስቲያንን በሚገባ በተለይም ሀገረ ስብከቱን ያለማስተዳደር ችግሮችና ሌሎችም እጅግ በርካታ ዝርዝር ችግሮች አሉባቸው። ስለዚህ
ሲኖዶሱ ይህንን ተመልክቶ ከአባትነታቸው ወይንም ደግሞ ከአካባቢው አስተዳዳሪነት እንዲያነሳልን ሲል በጥብቅ ብዙ በርካታ ጉዳዮችን አንስቶ ሲኖዶሱን ጠይቋል ማለት ነው። የሲኖዶሱ ምላሽ እንግዲህ እየተጠበቀ ነው የሚገኘው። ሰሞኑን በተለይም በአርሲ ከቤተክርስቲያን ጥቃት ጋር በተያያዘ የእሳቸው ፎቶ ከተለያዩ ጉዳዮች ጋር ተያይዞ ሲነሳ እንደነበርም ይታወቃል። የአሶሳና አካባቢው ሀገረ ስብከት ግን እጅግ በጣም መሬት በረገጠ መንገድ አንዱ ሁለት ብሎ ዝርዝሮችን ካነሳ በኋላ ከሀገረ ስብከቱ አባትነት እንዲያነሳልን በጥብቅ እንጠይቃለን ብሏል። ኦርቶዶክስ ሆነ ተፈራለህ፣ ትንቀጠቀጣለህ፣ ትሽሞደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ ሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ቅርንጫፉን ከግንዱ መቁረጥ አይቻልም፣ አይቻልም። ከመሸ ከአርሲ አሳዛኝ ሰበር ተሰምቷል። ሁላችሁም አዳምጡት። ይሄ ቪዲዮ አቅም እንዲኖረው ሁላችሁም ፎሎና ሼር አድርጉት። በዛሬው ዕለት ሰኔ 6 2018 ዓ.ም በምስራቅ አርሲ ከአቦምሳ ከተማ ወደ አስኮ አንድ ሙሉ ተሳፋሪዎችን ይዞ በመሄድ ላይ የነበረ የህዝብ ማመላለሻ ከቀኑ 6 ሰዓት አካባቢም በታጣቂዎች ታግተው መወሰዳቸውን የአካባቢው የዓይን እማኝ ለአዩ ዘሀበሻ ገልጿል። እገታው የተፈጸመው ከከተማው ትንሽ ኪሎ ሜትር ርቀት ላይ ሲሆን በቅጥቅጥ አይሱዚ ውስጥ የነበሩ ሁሉም ተሳፋሪዎች መወሰዳቸውም ተገልጿል። ከጥቂት ሳምንታት በፊት በዚሁ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት መፈጸሙ ይታወሳል። እኛም ጉዳዩን በቅርበት ተከታተልን እንድናሳውቃችሁ ቤቱን ፎሎ ያድርጉት። ኦርቶዶክሳውያን ወለጋ ውስጥ ነው፣ ነጆ፣ መንዲ፣ ቅልጡካራ፣ አሶሳ፣ ግንቢ፣ አርሲ፣ ደገሌ፣ ቦረና፣ ጎንደር፣ መቀሌ፣ ጅማ፣ ባህር ዳር፣ ወላይታ፣ ጎፋ ሳውላ፣ አርባ ምንጭ፣ ጋምቤላ፣ አሳይታ የትም ይኖሩ የፈለጉትን የፖለቲካ ርዕዮተ ዓለም ይከተሉ፣ የፈለጉትን አይነት አመለካከት ይኖራቸው፣ ግን አንድን ከማይጠፋ ዘር የተወለዱ አንድ ናቸው። እኛ አንለያዩ፣ አንለያዩ። ደስ ይላል። አመንታን ከኛ ሲያሳ ኦሊ nuti ijoolleen ortodoksii tokko addaan hin qoodina. Siyaasni ortodoksii jibbee ortodoksii tuffatu keenya miti jettanii mormaa turtan. Baay'ee sitti gammade.